ተዋናይት መቅደስ ጸጋዬ ለግሸን ደብረ ከርቤ ቤተ ክርስቲያን ያስተላለፈችው መልእክት የደንብ ማስከበር ዩኒፎርም በመልበስ ፕራንክ ሲያደርጉ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። ገመሃሊያ ፊልም ተመረቀ። ዓለም አቀፍ የቁንጅና ውድድር ሞዴል ሀሴት ኢትዮጵያን ወከለች። እነዚህን መረጃዎች በዝርዝር የምንነግራችሁ ይሆናል። አብራችሁን ቆዩ። ሰላም ጤና ይስጥልን። በሉድ መልቲሚዲያ የሚቀርብላችሁ የመዝናኛ ዜናዎቻችን አሁን መቅረብ ይጀምራሉ። ፕራንክ ጉድ አፈላ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣንን መለያ አስመስለው በመልበስ ህዝቡን ሲያሳስቱ ነበር የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸውን የከተማዋ ፖሊስ አስታወቀ። የአዲስ አበባ ፖሊስ ህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ለፋና ዲጂታል እንዳሉት ተጠርጣሪዎቹ የደንብ ልብስ አስመስለው በመልበስ የባለስልጣኑ ሰራተኞች አላስፈላጊ ተግባራትን እንደፈጸሙ በማስመሰል የሱቅ ማስታወቂያ ሰርተዋል። ግለሰቦቹ በዚህ ህገወጥ ተግባራቸውም በርካታ ሰዎችን ማሳሳታቸውን ነው የተገለጸው። ተጠርጣሪዎቹ አሁን ላይ በፖሊስ ቁጥጥር ስር ውለው ጉዳያቸውን ፖሊስ እያጣራ እንደሚገኝም አመልክተዋል። ኢትዮጵያ ሀሴትን ወከለች። ሚስ ወርልድ ኢትዮጵያ በመባል የሚዘጋጀውን ዓለም አቀፍ የቁንጅና ውድድር ሞዴል ሀሴት ደረጄ በመካኒክ ኢንጂነሪንግ በሁለተኛ ዓመት የአዲስ አበባ ሳይንስና ዩኒቨርሲቲ ቴክኖሎጂ ተማሪ የሆነችውን አንደኛ በመውጣት ህንድ ሀገር የሚዘጋጀውን ሚስ ወርልድ ኢትዮጵያን በመወከል የምትወዳደር ይሆናል። በዚህ ውድድር ላይ ከ110 ሀገራት በላይ የሚሳተፉበት የቁንጅና ውድድር ሲሆን ይህ ውድድር የኢትዮጵያን መልካም ገጽታ ለማስተዋወቅ መንግስት እየሰራበት የሚገኘውን ስራ ከማስተዋወቅም አንጻር የኢትዮጵያን መልካም ገጽታ ለውጭው ዓለም ለማስተዋወቅ የሚረዳ ትልቅ መድረክ ነው። በዚህ የቁንጅና ውድድር ላይ ተወዳዳሪዋ የአንድ ወር የህንድ ሀገር ቆይታዋ ድምፅ ለመስጠት የተለያዩ ቦታ ያሉ ኢትዮጵያውያንና የኢትዮጵያ ወዳጆች ድምፅ እንዲሰጧትና ውድድሩን ለማሸነፍ የራሱ አስተዋጽኦ ስለሚኖረው ሁሉም ሰው ዓለም አቀፍ የሆነውን ሚስ ወርልድ ድረገጾችን በመግባት ኢትዮጵያን የወከለችውን ሞዴል ሀሴት ደረጀን ድምፅ እንዲሰጣት በአክብሮት የምንጠይቅ ይሆናል። ይህ ውድድር እንዲዘጋጅ ትልቁን አስተዋጽኦ ያደረገው የአዲስ አበባ ከተማ አስተዳደር ባህል ኪነጥበብና ቱሪዝም ቢሮ ነው። ይህ ዓለም አቀፍ የቁንጅና ውድድር ከ2014 እስከ 2024 እንደ ኢሮፓያን አቆጣጠር ኢትዮጵያ ውቢቲ ኩዊንስ እና ፓሽን ፕሮሞሽን እና ኢቨንት ኃላፊነቱ የተወሰነ የግል ማህበር በጋራ ያዘጋጁት ሲሆን ዘንድሮም 2025 በቅርቡ እንደሚዘጋጅ አዘጋጆቹ ገልጸዋል። ኢትዮጵያ እንድታሸንፍ ሁላችንም እንምረጥ። ምንም ቢገጥመኝ ምንም ብሆን ቀድሜ የማናግረው እሷን ድንግል ማርያምን ነው። እናም አንድ ቀን ለጥያቄ ምላሽ ሳላገኝ የቀረውበት ጊዜ የለም። በጣም ከተደረገላቸው በጣም ከተጎበኙ ሰዎች መካከል አንዷ ነኝ እና የዛን ጊዜ ግን ጥያቄዎቼ ምላሽ አጡ። ጭራሽ የባስ ብሎ በጣም የማልጠብቀው ችግር በሕይወቴ ውስጥ ተፈጠረ። አኮረፍኳት። በጣም ነው የሚገርመው። እግዚአብሔርን አኮረፍኩት። ለምን መጨረሻ ላይ የመጣው ፈተና ፍጹም የማልፈልገው ሕይወቴ ላይ እሷን ደግሞ በብዙ የለመንኳት በሕይወቴ እንዲህ አይነት ነገር እንዳይገጥመኝ የጠየቅኳት ነገር ነበር። እንዴት አሳልፈሽ ትሰጭኛለሽ? ልጅሽ አይደለው እንዴ ብዬ በቃ በጣም አኮረፍኳት እና በጣም የሚያስቀው ነገር መኪና ስነዳ የእመቤታችን ቤተ ክርስቲያን ጋር ስደርስ ፊቴን አዞራለሁ ላለመሳለም ማለት ነው። አንድ ቀን ሌሊት በቃ የሆነ ነገር ድምፅ ነገር ነው የሚሰማኝ። ግሸን ግሸን ይላል እና ደነገጥኩ። እንዳልኳችሁ ገዳምን ብዙ የሚሄድ ሰው አይደለሁም። ህልምም የማይ ሰው አይደለሁም። በብዛትም ህልምም አላይም። እኔ ተኛው፣ ጠዋት ተነሳው። እግዚአብሔር ይመስገን በመሃልም አልነሳም። በጣም እንቅልፋም ነኝ። ጠዋት ነው የምነቃው። ጠዋት ተነሳውና ግሸን ካልሄድኩኝ አልኩ። እንዴት ይኬዳል የሚለውን አላውቅም ነበር። ብቻ ጠዋት ተነስቼ ግሸን እንደምሄድ ነበር ማውቀው። ከዛ ተነሳው፣ ትኬት ተቆረጠ፣ ሄድኩኝ። እመቤቴን እንዴት እንደወጣሁት አላቅም። ያን ዳገት የግሸንን ዳገት ታውቁታላችሁ። እንዴት እንደወጣሁት እመቤቴ ናት የምታውቀው። በር አደረገችው። ተዋናይት መቅደስ ጸጋዬ በዘመን ብዛት ከፍተኛ ጉዳት የደረሰበትን የግሸን ደብረ ከርቤ ቅድስት ድንግል ማርያም ቤተ ክርስቲያንን በህብረት ለማደስ በሚል በተዘጋጀው ቪዲዮ ላይ የተናገረችው። ገመሃሊያ ፊልም
ተመረቀ። በኪማ ፊልምስ ተዘጋጅቶ በጸጋ መልቲሚዲያ የቀረበው ገመሃሊያ ፊልም መጋቢት 15 ቀን 2017 ዓ.ም ቦሌ በሚገኘው በዓለም ሲኒማ በልዩ ዝግጅት ተመርቋል። የፊልሙ ዳይሬክተር ሳሙኤል የባዩሽ ልጅ ሲሆን በድርሰት ኤፍሬም ሃጎስ ተሳትፏል። የ1 ሰዓት ከ50 ደቂቃ ርዝመት ያለው ፊልሙ በጸጋ መልቲሚዲያ ፕሮዲውስ ተደርጓል። በትወና ሰለሞን ቦጋለ፣ አዜብ ወንደሰን፣ ድምፃውያን ቃል ኪዳን ዳንኤል እና ሌሎችም ተሳትፈውበታል። ፊልሙ ለቀረጻ 1 ዓመት ከ6 ወር የወሰደ ሲሆን ከ2.3 ሚሊዮን ብር በላይ ወጪ ወጥቶበታል። መጋቢት 15 ቀን ከምሽቱ 11 ሰዓት ተኩል ጀምሮ ጥሪ የተደረገላቸው እንግዶችና ታዋቂ የኪነ ጥበብ ባለሙያዎች በተገኙበት በዓለም ሲኒማ የተመረቀ ሲሆን መጋቢት 19፣ 20፣ 21 እና መጋቢት 26፣ 27፣ 28 በሁሉም ሲኒማ ቤቶች ይመረቃል። እንዲሁም በተመሳሳይ ሰዓት በአሜሪካን ሀገር ይመረቃል። ተመልካቾቻችን ለዛሬ ያዘጋጀንላችሁ የመዝናኛ ዜናዎቻችን እነዚህን ይመስላሉ። በሌላ አዳዲስ የመዝናኛ ፕሮግራሞች እስክንገናኝ ቸር ቆዩልን።